ሰላም ጓደኞቼ እንዴት አደራችሁ? ዛሬ ከሂዳያ ጋር የሐኪም ቤት ቀጠሮ አለኝ። የአለርጂክ ቴስት እንቁላል አብልቻት ትንሽ ቆዳዋ ምናምን እንትን አለብኝ ተቆጣብኝ እና አለርጂክ ቴስት በጠዋት አለብን እና እዛ ነን ያለ ነው። ያው እሷ አስተኝታለች። የኔ እንቅልፋም ቤቢ መሆን ፈለኩኝ። ምንም ሪስፖንሲብል የለባቸውም እና እዛ ነን። ፋይናሊ የቆዳዋን ችግር ያገኛሉ ብዬ አስባለሁ። በጣም ፊቷ ተቆጣብኝ። አለርጂክ ይሁን ኦር የፀሐይ እጥረት ይሁን፣ ብዙ ሰው የፀሐይ እጥረት ነው ፀሐይ ስለሌላቸው ነው ይለኛል። ግን ምን እንደሆነ አላወቅኩም። ከተወለደች ጀምሮ በጣም ብዙ አይነት ክሬም ሞክሬላታለሁ ለፊቷ። ግን ከአሁን በኋላ ምንም አይነት ክሬም መጠቀም ትንሽ ይከብዳል ፊቷ ላይ። ካሁኑ ፊቷ ይሳሳል ብዙ አይነት ክሬም ከተጠቀምኩና አይ ሆፕ አለርጂክ ሆኖ ወይ የሆነ ነገር ምክንያቱም ባወቅኝ የሰውነቷ መቆጣት፣ እንቁላልም ስትበላ እንደዚሁ ይቆጣል ሰውነቷ ማለት ነው። እና ጓደኞቼ ተመልካቾቼ ምንም ሰብስክራይብ የለም፣ ላይክ የለም፣ ሼር የለም። ፕሊዝ ሰፖርት አስ። ሰብስክራይብም ላይክም ለማድረግ ሞክሩ። አይታችሁ አትውጡ። ጀስት ይጠቅመኛል እኔ። ልክ እንደገባችሁ ላይክ ሰብስክራይብ አድርጉ። እንደዚሁም ሼር ለማድረግ አትርሱ። ዛሬ በነገራችን ላይ ሙዴ በጣም ተነክተዋል። ከአንድ ባስ ሹፌር ጋር ተጣልቼ በልጄ ምክንያት። ለምንድን ነው በዚህ በኩል የምትገቢው? በዚህ በኩል ነው መግባት ያለብሽ። ልክ እንትኗ ላይ ዘግታ በሩን አልከፍትም አልዘጋም። በቃ ማለት ይሄ እንትን ትሮሉ ይሄ እዚህ ላይ ዘግታባት በሩንም አልከፍተውም አለችኝ። ስለዚህ ማስገባትም ማስወጣትም አልችልም እና በጣም ተናደድኩኝ። ምክንያቱም ጥሩ አይደለም ለልጄ ጭንቅላቷ ሙቭ ሲሆን ማለት ነው። ገና ነች እና በጣም ጩኬ እንትን ጥል ውስጥ ገባን በዚህ በጠዋቱ ማለት ነው። ውይ አንዳንድ ሰው ቤድ ኤነርጂውን እኮ ሌላ ሰው ላይ ነው የሚያወጣው ስትሬሱን። እና ያለ ነው እዚህ ነው። በጣም ትልቅ ሆስፒታል ነው። ያምራል። ግን እኔ ለማንም ሆስፒታልን አልመኝለትም። እባካችሁ ላይክ ሰብስክራይብ